እንደምን ዋላችሁ ተመልካቾቼ። በዛሬው ዕለት ደግሞ ይዤላችሁ የቀረብኩት የሹራብ ስራ አይነት ሳይሆን አሰራሩ እንዴት እንደሆነ ለማሳየት ነው። ባለፈው ይሄን አቆራረጥ ስለ ሹራብ አቆራረጥ ነበር ያሳየኋችሁ። ይሄ የኋላው ቢሆን ብዬ ነው የወሰድኩት። ይሄ የኋላው ከሆነ በግራና በቀኝ እንዴት እንደሚቆረጥ ባለፈው አሳይቻችኋለሁ። ልክ እንደዚህ ሁሉ ከፊቱም ደግሞ በምንፈልገው ከለር እኔ አሁን በሁለቱ አይነት መስራት ፈልጌ ነው እና ይሄንንም እንደዚሁ እንቆርጣለን። በዚህ እንቆርጣለን፣ በዚህም እንቆርጣለን። በግራና በቀኙ እንቆርጥና ከዚያ በኋላ ወደ ላይ ያለውን ከዚህ እዚህ ማለት ነው ያለውን ያው የሚበቃንን ያህል ርዝማኔ እንሰራለን። አሁን ይሄ ተሰርቷል። ይሄኛው ያስፈልገዋል። ይሄን ያህል መሰራት አለበት። ስትሰሩ እኩል ታረጉታላችሁ ማለት ነው። ዛሬ ግን የማሳያችሁ ዋናው ነገር የፊቱና የኋላው ታየ የእንትኑ የዚህ የክናድ ላይ እንዴት ነው የምናደርገው የሚለውን ነው ዛሬ የማሳያችሁ እና እንዴት ነው ያው በፊት እንደ አጀማመር ላይ የሚያስፈልጉ ነገሮችን እንዳሳየኋችሁ ሁሉ አጀማመሩን ጀምረናል። ከዚያ በኋላ አቆራረጡ ይቻ አሁን ሳምፕል ነው ይዤላችሁ የቀረው። ትንሽ ናት። ትንሽ ስለሆነች ልክ በእነዚህ ልክ 10 አንቆርጣትም። ነገሩን ለማሳየት ነው እንጂ 10 አንቆርጥም። ለዚህ ለትልቁ ነው 10 የቆረጥ። ከዚች ግን የተወሰነ አይተን እንደመጠኗ እንቆርጣለን ማለት ነው። ዋናው ትምህርቱ እንዴት እንደሆነ ነው መውሰድ ያለብን። አሁን ሰርተናል። እዚህ 2 በ2 ተሰርቷል። እዚህ ላይ ደግሞ ልሙጡና ዳውጃው ተሰርቷል ማለት ነው። ከዚያ በኋላ ይሄ ርዝማኔው ከዚህ እዚህ አጭር ይሁን ካልነ ከዚህ እዚህ ብብታችን ድረስ የሚደርሰውን በራሳችን ምርጫ አስተካክለን ከረጅም ይሁን ብንልም ከዚህ ጀምሮ ያለውን እዚህ ድረስ ያለውን ነው የምንለካው። እንደዚህ አድርገን ካደረግን በኋላ ልክ ይሄኛውን በቀደም እንደቆረጥ ነው ይሄኛውን እንቆርጣለን ማለት ነው። አቆራረጡ እንግዲህ እቺ ትንሽ ስለሆነች 5 እናርጋት። 5 ለዚች ነው 5። ለነዚያ ግን እንደዚህ ትልቅ ለሆነ ግን 10 ብያቸዋለሁ እና 5። አሁን አቆራረጡን ብቻ ነው ማሳያችሁ። እዚህ ላይ እንሰራና እናሾልካታለን። ማሽሎክ 1 2 3 4 5 ይሄ የክንዱን ነው አሁን እየሰራሁት ያለው። 5ቱን ቆረጥ እየቆረጥ ነው አሁን ብብታችን ላይ መገጣጠሚያ እንዲኖረው። ይሄው እንደዚህ ትሆናለች ማለት ነው። 10ሩ ትልቅ ነው፣ ብስፋት አለው። ከዚያ በኋላ በአይነቱ እዚህ ጋር ባለው አይነት እንሰራለን። ወደ ላይ እንሰራለን። እስከ መጨረሻው ነው አሁን የምንሰራው። በግራና በቀኝ ነው የሚቆረጥ ስንል አንድ ጊዜ አይደለም። ይችን በቆረጥኩባት መስመር ላይ አይደለም ያን የሚቀጥለውን የምቆርጠው። አንድ ዙር እንደዚህ ከሄድኩ በኋላ ስመለስ ነው የምቆርጠው። ያ ካልሆነ ልክ አይመጣም። እቺ ተቆርጣለች። ይሄን ግን እስከ መጨረሻው ነው ሄድኩበት። አሁን ስመለስ ግን ልክ እንደዚህ ትቆርጠዋለሁ ማለት ነው። ሁል ጊዜ ስንቆርጥ ሹራብ ስራ በምንቆርጥበት ጊዜ ስንሄድ ሙሉውን እንሰራና ስንመለስ ነው ሌላውን የምንቆርጠው። አሁን እዚህ ጋር ልክ እንደዛኛው 5 እንቆርጣለን።
1 2 3 4 5 እኩል ቆረጥ ነው ማለት ነው። አንዱ ጠባብ አንዱ ሰፊ አይሆንም፣ እኩል ይሆናል። እንደዚህ በኩል ስናደርገው ከዚያ እንሰራዋለን። ከዚህ በኋላ በቃ መስራት ነው። እዚያ ጋር ከቆረጥነው በኋላ እስከሚበቃን ድረስ አንገታችን አካባቢ ወይም እስከምንፈልገው መጠን ድረስ መስራት አለብን። አንዳንዴ ለፒትልስ እንዲሆን ሆኖ ይሰራል። አንዳንዴ ደግሞ አጭር አድርገን እንሰራዋለን። እንደ ምርጫችን ማለት ነው ይሰራል። ይሄ አሁን አያችሁ ተቆራረጡ። ከዚህም አለው ከዚህም አለው። ከዚያ በኋላ ምንድነው የምናደርግ? ወደ ላይ እንሰራዋለን እስከሚበቃን ድረስ ከዚህ እዚህ አካባቢ እስከሚደርስ እስከምንፈልገው ማለት ነው። ዋናው ቁም ነገሩ አቆራረጥ እንዴት ነው፣ እሱ ላይ ይከብደኛል የሚል ጥያቄ ይበዛል እና አቆራረጡ ይሄ ነው። ዛሬ ላሳያችሁ የፈለኩት ይሄንን ነው። ከዚህ በኋላ ትቀጥሉበታላችሁ ማለት ነው። እሺ ተመልካቾቼ ለዛሬ እዚህ ላይ ይበቃል። ከዚህ በኋላ ደግሞ እነዚህ የቆራረጣቸው ነገሮች ደግሞ እንዴት ሆኖ ነው የሚሰፋፉ፣ እንዴት ተሰፋፍተው ነው ሹራብ የሚሆኑ የሚለውን ደግሞ አሳያችኋለሁ። ለዛሬ እዚህ ላይ አበቃለሁ። በሰላም ያገናኘን። በሉ ደህና ዋሉልኝ። ቻው